ሰላም ጤና ይስጥልኝ እንደምን አላችሁ የቻናሌ ቤተሰቦች፣ እንኳን ወደዚህ ቪዲዮ በሰላም መጣችሁ። ዛሬ ለእናንተ የሚሆን የሁላችንንም ህይወት ጉዞ የሚያንጸባርቅ ጥልቅ መልእክት ይዤላችሁ መጥቻለሁ። ከዛም በፊት ግን ዩቲዩብ በጣም ሰብስክራይብ እያነሳብኝ ነውና ሰብስክራይብ ያደረጋችሁኝ እያነሳችሁ በድጋሚ ሰብስክራይብ ብታደርጉ በጣም ደስ የሚለኝ እና በጣም ነው የሚያስጠላ። ከ10 ሰው በላይ ነው አነሳብኝና ስለዛ በዚህ ብትተባበሩኝ፣ ሰብስክራይብ ያላደረጋችሁኝ ደግሞ ሰብስክራይብ አድርጉኝ፣ ቪዲዮዬን በላይክ ጀምሩ፣ የደውል ምልክቷን ተጫኗት እና ዩቲዩብ መስራት በጣም ከባድ ነው። በነገራችን ላይ እኔ ቀላል መስሎ የነበረ ሲጀምር በጣም ከባድ ነው እና እንደዚህ ለፍቼ ደግሞ ብታበረታቱኝ በጣም ደስ የሚለኝ። ቪዲዮዬን እስከመጨረሻ ከኔ ጋር ቆዩ። ዛሬ እዚህ የቆምኩት ስለተመቸኝ ወይም መንገዱ አልጋ ባልጋ ስለነበረ አይደለም። ዛሬ እዚህ የቆምኩት በትናንት ቁስሌ ላይ ነው። ሰዎች ዛሬ የምናበራበትን ብርሃን ያያሉ። እንዴት ያምራል ይላሉ። እድለኛ ናት፣ እድለኛ ነው ብሎ ይናገራሉ። ነገር ግን ያንን ብርሃን ለማብራት በጨለማ ውስጥ ምን ያህል እንደተንገላተን፣ ስንት ምሽቶችን በብቸኝነት እንዳሳለፈን፣ ስንት ጊዜ ልባችን እንደተሰበረ አያውቁም። እውነቱ ግን ይሄ ነው። ማንም ሰው ያለ ቁስል እዚህ አልደረሰም። ዛሬ የምታዩት ጥንካሬ የትናንትና ህመም ውጤት ነው። በህይወቴ ውስጥ እጅ ሰጠሁት የመሰለኝ ጨለማው ብቻውን የሚውጠኝ የመሰለኝ ብዙ ምሽቶች ነበሩ። ሁሉም ነገር የተዘጋብኝ፣ በሮች ሁሉ የተቆለፉብኝ የሚመስሉበት ጊዜያት ነበሩ። አንድ እርምጃ ወደፊት ከመራመዴ በፊት 5 እርምጃ ወደ ኋላ ተፈንጥሬያለሁ። ዛሬ በፊቴ ላይ የምታዩት ፈገግታ ከመምጣቱ በፊት በምስጢር ማንም የማያየው ቦታ በትራስ ላይ ያፈሰስኩት እጅግ በጣም ብዙ እንባዎች ነበሩ። አንዳንዴ ህይወት የምትፈትነንን ይገባናል ከምንለው በላይ ነው። ተገላችሁ፣ ደክማችሁ፣ ጠርታችሁ ሁሉ በከንቱ ቀርቶ ባዶ እጃችሁን ስትቀሩ ያለው ህመም ቃላት ሊገልጸው አይችልም። ውድቀት ደግሞ ሲመጣ ምናልባት እኔ ለምንም አልበቃም ይሆን ብላችሁ በራሳችሁ ላይ እንዳትጠራጠሩ ያደርጋችኋል። ሰዎች ስርቃችሁ፣ የሚረዳችሁ ስታጡ፣ ብቻችሁን ከህይወት ጋር ስትታገሉ ውድቀት ከባድ ሸክም ይሆንባችኋል። ነገር ግን በዚያ ሁሉ ጨለማ ውስጥ አንድ ቀን ያላወቅኩት እውነት ነበር። ያ ሁሉ ህመም ሊሰብረኝ የመጣ ይመስለኝ ነበር። ያ ሁሉ ውድቀት የህይወቴ ማብቂያ ይመስለኝ ነበር። ነገር ግን አልነበረም። ውድቀት ጥልቁ ትምህርት ቤት ነበር። እያንዳንዱ መሰናከል፣ እያንዳንዱ ተስፋ መቁረጥ፣ እያንዳንዱ የሰዎች ክደት እና እያንዳንዱ ህመም ሊሰብረኝ የመጣ አልነበረም። ይልቁንም አላስፈላጊውን ማንነቴን ጠርቦ
እውነተኛውንና ጠንካራውን ማንነቴን ልቀርጽ የመጣ ነበር። እድል ከደጃፌ ከመድረሷ በፊት እኔ ከትግል ጋር ወዳጅ ሆኜ ነበር። ያለ ትግል የመጣ ስኬት መሰረት የለውም። ያለ ህመም የመጣ ጥንካሬ ደካማ ነው። ስለዚህ ዛሬ በትላንት ህመሜ አልቆጭም፣ በትናንት ውድቀቴ አልፈራም። ምክንያቱም ዛሬ ስላለኝ ጥንካሬ፣ ዛሬ ላለኝ መጽናናት ዋጋ የከፈልኩበት በትላንቱ ቁስሌ ዛሬ ደስተኛ ነኝ። ስለዚህ ሰዎች ቁስል ሲያዩ የውድቀትን መልእክት ይመስላቸዋል። እኔ ግን ቁስሌን የማየው እንደ ውጊያ ሜዳ ጠጠሮቼ ነው። ቁስሌን የሚያስታውሰኝ ያጋጠመኝን ህመም ሳይሆን ያንን ህመም አሳልፌ መቆሜ ነው። የሚያስታውሱኝ አሁንም በህይወቴ መኖሬን ነው። አሁንም አልተሸነፍኩም። ከትናንት ውድቀቴ ተማርኩ። እንባዬን አበስኩ። ከወደቅኩበት አፈር ልሼ ተነሳሁ። ምክንያቱም አውቀህ በህይወት እወቅ። በህይወት ውስጥ ትልቁ ድል አለመውደቅ አይደለም። ትልቁ ድል በወደቁ ቁጥር ምንም ያህል ቢጎዱ ተመልሶ መነሳትን ነው። ከድል በፊት ትግልን አወቅኩ። ከደስታ በፊት ሐዘንን ቀመስኩ። ከፈገግታ በፊት እንባን አፈሰስኩ። ከስኬት በፊት ውድቀትን ተማርኩ። ታዲያ ከሁሉ የሚያመው ግን ሰዎች ሳይሆኑ ያልተነገሩ ቃላት ናቸው። ያልተፈጸሙ ህልሞች ናቸው። በልብ ውስጥ ተቀብሮ የቀሩ ስሜቶች ናቸው። አንዳንድ ጊዜ ጠንካራ መሆን ምርጫ አይሆንም። ሌላ መንገድ ስለማይኖር ብቻ ጠንካራ ትሆናለህ። ማንም ያልተሸከመውን ክብደት አያውቅም። ምንም የተወጋህባቸውን ቀናት አያውቅም። ነገር ግን አንተ እስከዛሬ ደርሰሃል። ይሄ ደግሞ ድል ነው። ዛሬ ይሄን ድምጽ የምታዳምጡት ምናልባት ዛሬ በጨለማ ውስጥ ትሆናላችሁ። ምናልባትም እንባችሁን አልደረቀም ይሆናል። ምናልባት ህይወት አስከፍታችሁ የሚረዳችሁ አጥታችሁ ተስፋ ቆርጣችሁ ይሆናል። ነገር ግን ይሄ ነገር ካለባችሁ እወቁ። የዛሬው ትግላችሁ የነገ ድንቅ ታሪካችሁ ነው። የዛሬ ቁስላችሁ የነገ ያልተሸነፈ ጥንካሬያችሁ ነው። እኔ ከዛሬ መቆሜ ጀርባ የትናንትና ቁስሌ እንዳለ ሁሌ እናንተም ከዛሬው ህመማችሁ ጀርባ የሚጠብቃችሁ ትልቅ ብርሃን አለ። ጨለማው ይነጋል፣ ማዕበሉም ያልፋል። እጃችሁን አትስጡ።
ወደ ኋላም አትበሉ። በትናንት ቁስላችሁ ላይ ኩራት ይሰማችሁ በሱ ላይ ቆማችሁ ነገም በድል ተሻገሩ ይሆናል። ይሄ ቪዲዮ ልባችሁን ነክቶ ከሆነ ለተስፋ መቁረጥ ዙሪያችሁ ላሉት ጓደኞቻችሁ ሼር አድርጉላቸው። ቻናሌን ሰብስክራይብ በማድረግ የዚህን ብርታት አስተላላፊ ቤተሰብ አባል ይሁኑ። ስለመጣችሁ አመሰግናለሁ። እስከ መጨረሻ ላይ ያያችሁ ቪዲዮን አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሌላው ደግሞ ኮሜንት አድርጉልኝ። ጥያቄ የሆነባችሁ ሌላ ቪዲዮ እንዲሰራላችሁ የምትፈልጉት ቅሬታችሁ ከተመቻችሁም ተመችቶናል በሉ። ካልተመቻችሁም ደግሞ እናንተን የሚመቻችሁ ቪዲዮ ለመስራት እኔ ዝግጁ ነኝ። መልካም ጊዜ ይሁን። በቀጣይ ቪዲዮ እንገናኛለን። ባይ ባይ።